ሰላም ሰላም እንዴት ናችሁ? እስኪ ዛሬ ለልጆቻችሁ ምሳቃ የሚሆን ቀለል ያለ የሩዝ አሰራር ላሳያችሁ። እዚህ ጋር ዘይቴን ካደረኩ በኋላ ፓስታ በትንንሹ ቆራርጬ ነው የጨመርኩት። እሱን በዚህ መልኩ ብራውን እስኪሆን ድረስ እጠብሰዋለሁ። ብራውን ከሆነ በኋላ ሽንኩርት በደቃቁ የተከተፈ ጨምሬያለሁ። በዚህ መልኩ ትንሽ ከጠበስኩ በኋላ ካሮት ነው የምጨምረው። እሱንም በቀጫጭኑ የተፈቀፈቀውና በዚህ መልኩ ካደረኩ በኋላ ፎሶሊያ በትንንሹ የተከተፈ አድርጌያለሁ። ድፍን ምስር ትንሽ ገንፈል አድርጌያለሁ። ግማሽ ኩባያ ነው የተጠቀምኩት። ሩዙንም እንደዛው ግማሽ ኩባያ። በዚህ መልኩ ካደረኩ በኋላ ውሃ አደርግና ማጣፈጫ ጨው ብቻ ነው የተጠቀምኩት። ብቻውን እንደዚሁ ይጣፍጣል። ውሃ ካደረኩ በኋላ እስኪፈላ ጠብቄ እከድነዋለሁ ለ20 ደቂቃ። በዚህ መልኩ 20 ደቂቃ በኋላ ደርሷል ማለት ነው። በጣም ነው የሚጣፍጠው። ልጆች ከለርፉል ምግብ ስለሚወዱ እየሰራችሁ ሞክሩት። ባይ